ሰላም አዶናይ ይባላልው የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ቲክቶክን በመጠቀም ህይወቷን ቀይረዋል። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። ካልመጣችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ስለማልፈልግ እኮ ነው እንጂ ወይ በመን ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው በእናትህ ይርጆችብን በእናትህ ልቀቁኝ እናንተ አናግረዋለሁ። ምን ታሬ ምን የፖሊስ ያለ የፌደራል ስማኝ፣ እኔ እየፈራሁ ነው። ለምንድን ነው የምትፈሪው? ፎርፊ ኮላቅም የሆነ ሰው በይንስ። እንግዲህ እንውጣ ያልሽው አንቺ ነሽ። በቃ እሺ እንመለስ። እኔ ምንም ደስ እያለኝ አይደለም። ወዴት ነው የምንመለሰው? እባክሽ ወደ ክላስ ነው። ያምሻል እንዴ? መያዝ ፈልገሽ ነው? አይዙንም። የራስሽ ጉዳይ፣ ከፈለግሽ መመለስ ትችያለሽ። አትወደኝም? ስለምወድሽማ ነው ጓደኞቼንና ትምህርት ቤቴን ብቻ አንቺ ጋር የመጣሁት። ወይኔ ምንድን ነው ያደረኩት? እኔ እኮ እነሱ ማለት ፈልጌ አይደለም። ከፈለግሽ እሺ በቃ ይቅርታ። ትምህርት ቤት ስላንተ ነው የሚያወሩት። እኔ ደግሞ ቀን ነው እና ቀናትንና እኔን አትወደኝም። ምን አገናኝ? ለታ ስለምፈራ ነው። በቃ ይቅርታ አልኩህ አይደል እንዴ? ጥሩ፣ ጆሮሽን ይዘሽ ይቅርታ በይ። ታረቀን? አዎ፣ ግን ዛሬ ግብዣ ባንቺ መቼ ምርጥም ነው። እሺ ሁን አንተ አውራት። እንዴት ናችሁ? ምንሽ ነው? ምን አባሽ ነው ባለፈው ቲን ያነቅሻት? ደበረ እና ምን ልትሆን ነው? እናት አሉ እማ አጂ አዎ ምንድነው? ውቢት ኤርሚ ምን እየተፈጠረ ነው? አልገባኝም። ምን አየህ? ሲጋራ ነው ያየሁት። ከየት ተገኘ? እያጨሽ ነው? እያጨስኩ ነው። እያጨስኩ ትታይስ ተደ ይሄ እንደሚፈጠር አታውቅም ነበር? እንዴት? አዎ እንደዚህ አልነበርኩም። አንተ ነሽ ህይወቴን አበላሽተህ እንደዚህ ያረከኝ። መጣችልህ ደግሞ እቺ ጅል አፍቃሪ። ደህና መሻችሁ። ደህና መሻችሁ አላለችም? እናንተ ያማችኋል እንዴ? ምንድነው የሚያደናብርሽ? ይቅርታ። ወዴት ነው? ወደ ክላስ። በዚህ ጋር አይደል እንዴ ትምህርት ቤታችሁ? አይ ማለቴ የኔ ክላስ መኝታ ቤት። ምንድነው የምትቀባጥሪው? አይ ምንም። አንቺ? አይ ምንም። ምን ማለት ነው እየሞከርኩ? አንተ አይገባም እንዴ? ያንተን የጠነባ የገማ ካልሲ ለማጠብ እየሞከርኩ ነው። ያንተን እንደ ሩዝ ቃርቃር ያለ ያንተን ካልሲ ለማጠብ እየሞከርኩ ነው። አንተ ከሰው ልጅ ሆነ እንዴት እየሞከርኩ ነው። አንተ ካልሲ እኮ ሲጨምቅ ውሃ አይደለም የሚወጣው፣ አሻ አፈር ሲኖትራክ በለው ያን ጋር እየታገልኩ እየሞከርኩ ነው። አይ አይሾት ይገባል ይገባል። ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ ስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት። ክፍታት አፈና አትክፈት። ራና አይናገሩታ። ታፈነን መኖር አንችልም። ነፃነት እንፈልጋለን። ነፃነት የፈለገ ግቢ ለቆ ውልቅና ይኬዳል። ሂዱ በቃ ሂድ። እንዲህ ነች ሙጃሊያም መልስ ትሰጠኝ። ሙጃሊያም ለማያውቃችሁ እሺ ምንድን ነው? ኳስ እየመለመሉ ወደ ውጭ ሀገር ሊወስዳቸው ነው። የት? የሰፈር በቃ ህይወታችን ተቀየረ። በእኛ ህይወታችን ሊቀየር ነው።
እሺ በቃ ከላይ ማሊያ አምጪልኝና ልሂዳ። እመጣለሁ እንዴ አንቺ ምን ትሰራለሽ? ወንድ አይደል እንዴ የሚመለመለው? እናንተስ ምን አባት ትሰራለህ? ከ15 ዓመት በታች አይደል እንዴ እየተመለመለ ያለ? ከ15 ዓመት በታች? እኔ ግን መላለኝ። እንካ አንተ ይሄን ልበስ፣ እኔ ደግሞ ይሄን ለብሳለሁ። የስ ልጅ ወኪታችን ተቀየረ። እነዛውና በዚህ ትልቅ እድል የሀገራችሁንም የራሳችሁንም ታሪክ ነው የምትቀይሩት። ግን ከዚህ ውስጥ እድሜው አሸካለ ራሱን ያጋልጥ። በኋላ ቼክ ማድረጋችን አይቀርም። አሁን የመጨረሻ ፍተሻ እናደርጋለን። አንቺ ስልክ ያዙ። ምንድነው የሚያደርጉን? እንደ ቀልድ አይደለም፣ ከባድ ፍተሻ እናደርጋለን። እባክህ ችግር የለውም፣ ሲያስፈራሩ ነው። ህይወታችን ተቀየረ ማለት እኮ ነው። ሊቀየር ነው። እለፍ አንተም እለፍ። ሂድ አንተ። ና እስኪ አንተ። ወይኔ እግዚአብሔር፣ እኔ እንዳይዘ አሁን አንተ 14 ዓመት ነው? 14 ዓመቴ ነው። ቆይ እስኪ አንተ እስኪ አውልቀው። እሺ ላይ ፍጥነት። እንዴ አንተ 14 ዓመት ነው? እኔ ራሱ እንዳንተ አላበቀልኩም። ና ናትዬን አድርጎብኝ እኮ ነው። ያለ እድሜ በቅሎብኝ ነው። ናይ በዚህ ጋር ና ይሄንን ፈትሸው። አሁን አንተ 14 ዓመት አላለፈም? እሱማ አላለፈው። ምን ያውቀዋለሁ? ጎረቤታችን እኮ 13 ዓመቱ ነው። 13 ዓመቴ ነው። አላመንኩም። አረ ቤተሰቤን፣ እናቴ፣ ጓዴ፣ ጎረቤቶችን እንዳለ መጠየቅ ትችላለህ። ላይ እዛ ጋር ሱሪን አውልቅና እናረጋግጣለን። ሂድ እዛ ጋር። መጎርመስ አለመጎርመስን ሂድና ሱሪን አውልቅ። ጊዜ የለንም። እማዬ ምንድን ነው? ወዴት ነው? እኔ ያለሁበት ቦታ እንዳትደርሺ። የፍቅር መቤት ጓዴ የትዳሬ የልቤ ሰው። እሺ ሂጂ ግቢ፣ በቃ እኔ እመለሳለሁ። ናንሲ፣ እሺ ምን አልሽ? ማታ ልደውልልህ? አይ እንዳትደውይ። ለምን? በቃ ጠዋት አንተ ጋር ስራ ቦታ ልምጣ? እንዳትመጪ። እኔ ያለሁበት ቦታ እንዳትደርሺ። እኔ ካንቺ አንቺ ደግሞ ከሌላ ማናለን እስኪ የሚሆን ከሌላ ምን ቢመጣ ስሚኝ የኔ ፍቅር፣ እንዳትደውይልኝ የምልሽ እኔ እንድደውልልሽ ነው። እንዳትመጪ የምልሽ እኔ እንድመጣልሽ ነው። ቤቢ አያት ትሄዳለህ? ግቢ፣ እኔም ወደዛው ነኝ። ኧረ እኔ እሱ እንዳይከፋው ብዬ ነው ደረስ ብዬ የምወጣው እንጂ በጣም ነው ምጠላት። መርዝ ነገር ጠብ አድርጌ ብሰጣት ራሱ ደስ ባለኝ። በቃ ደውልልሻለሁ። አስገረምኩ አይደል? ባል ሲነጥቃሽ መሆን አለበት መቼም። ኧረ ምን አባቷ ትነጥቀኛለች? የፍቅረኛ እህት ናት። ሁሌም አንደኛ ነኝ ነው የምትለው። ወንድሟን እንደማልንከባከበው ምናምን ነው የምታስበው። እህቶች እኮ እንዲህ ናቸው። እና ያግቧቸዋ ይሄንን ካሉ። ጠቆርክ፣ ከሳ፣ አልተመቸ ምናምን። እስኪ እሷን ቦይፍሬንድ ልናይላት ነው አሁን። ቦይፍሬንዷን እስካሁን አታውቂውም እንዴ? ኧረ የት አባቷ አውቄው ይሄን ብጣሻ። ሰሞኑን ነው ተመልሳ ወደ ኢትዮጵያ የመጣችው። የእሷን ቢጤ ከንቱ ጠብሳለች መሰለኝ። ኑ ላስተዋውቃችሁ ብላ ጠራችን። ደወለች። ወይዬ ውዴ እየደረስኩልሽ ነው። አንቺ ልጅ ግን ወንድሜን የተንከባከብሽው አይደለም። ከዚህ በላይ ምን አርግ ነው የምትለኝ እህትህ? ግን እሷ እኮ ለጨዋታ ነው። ወንድሜና የወንድሜ ሚስት ፍቅረኛዬ። ራይድ ሰራ በነበረ ጊዜ ሁሌም የሚገርመኝ ገጠመኝ ነበር። በዛች ቅጽበት ያወቀ ሰው ስለ ቤቱና ትዳሩ፣ ስለ ጓደኞቹና ስለ አማቾቹ ክፋት ዝክዝክ አድርጎ ይነግራል። በእርግጥ አንዳንዴ ለሰው ስታካፍለው የሚቀልህ ነገር ይኖራል። ግን ለማን ነው የምታካፍለው ነው። ድንገት ላገኘው ሰው ስላገናኘህ ነገር የሚመለከተውን ጉዳይ እንጂ ያን ያህል ኤክስትራ ማይል ርቀህ ስለ ገመና ማውራት ትዝብት እንጂ መፍትሄ አያመጣም።
አለፍ ሲልም እንደዚህ አይነት ገጠመኞችን ሊያመጣ ይችላል። አንቺ ደሃ ማናይ ሰው ፊት ካራው ስለቱ አይብረተኝ ከቶ አይውጋኝ ወበት ያትራ ችግር አደራይኝ የማገኛት የላበቴ የወዘወዜ ዋጋ ተባርካ እንውጣ በቃ ሚሳሳ ደረሰ። በቃ እንሂድ እንዴ ይቺን እንጨርሳለን። በኋላ ተመልሰን እንጨርሳለን። እንሂድ። ወዴት ነው የምትሄዱት? መኪናዬን ሳጨርሱልኝ። አቡም ሳላም ተመልሰን እንጨርሳለን። የምሳ ነው የምታወሩት? ኑና መኪናዬን ጨርሱልኝ። ሄይ ምንድነው? መኪናዬን ሳይጨርሱልኝ ወዴት ነው የሚሄዱት? ኑ ግቡና ጨርሱለት። አዩ አንቺ ውጪና እናቶች አንተ ጨርስለት። እሱማ ይሄድ፣ እሷ ትጨርስልኝ። እሺ በቃ አዩዬ ነይ ግቢና ጨርሽለት። ና አንተ እስከዛ አረፍ በል። አቦይ ሁሌ ነው እንዴ ምሳ ሰዓት የምሰራው? በጣም ታሳዝኛለህ። ሴትነትሽን ተጠቅመሽ ሌላ ብዙ ነገር መስራት ሲገባሽ እዚህ የሰው መኪና ስር ትንከባለያለሽ። በጣም ነው የምታሳዝኝ። ሰውዬ መኪና እንጨርስላለሁ፣ ይዘት ሄዳለህ። ሌላ ነገር ፈልገህ ከመጣ ደግሞ እዛው እሺ። ከችጋርሽ ጥባርሽ። ስማ እኔ እኮ እዚህ እየተንከባለልኩ የምሰራው በራሴ ላብ ማመጣውን ፈልጌ እንጂ እንዳንተ አይነት ውሻ ስር እየተንከባለልኩ ማምጣት አቅቶኝ አይደለም። እንደውም አልሰራም። እሺ ጀዝባ ምን አንቺ ደሃ ማናይ ተጋያለኝ ኧረ ቶሎ በይ። መቼም አህያን ወልድ። ቆይ አሁን ድንገት ተነስቶ ሊሄድ ነውን ማለት ምን አመጣው? ለስሙ ፍቅረኛ ነህ እንጂ አንድም ቀን እንደ ፍቅረኛ አኑረኸኝ አታውቅም። ማለት ከዚህ በላይ የጓደኞቼን ቦይፍሬንዶች ግን አይታቸዋል? እነዛ ህይወታቸውን በድግስ የከበቡት ለፍቅራቸው ሲሉ ነው የሚደግሱት። ስላላቸው ነው የሚደግሱት። ከገንዘቡ በላይ ፍቅር ስላላቸው። አዎ እሺ ምን እንዳደርግ ነው የምትፈልጊው? ጥሩ መጀመሪያ የሚያምር ቪው ያለው ቴራስ ላይ ጓደኞቼና ቤተሰቦቼ በተሰበሰቡበት ታገቢኛለሽ ወይ ጥያቄ ታቀርብልኛለህ። 4 ዓመት ሙሉ ፍቅረኛሞች ሆኑ ልንጋባ መሰለኝ። ጥያቄው ምን አመጣው? ልጨርስ። ከዛ ልክ እንደ ነሊያ ሽምግልና በብዙ መኪና 140 የሚሆኑ ሽማግሌዎችንና ትልቅ አበባ ባይሱዙ አስጭነ ሽምግልና ትልክልኛለህ። ከዛ እስከ ዛሬ ታይቶ በማይታወቅ የብራይዳል ድግስ ትደግስልኛለህ። ጥሎሹን ደግሞ ከዚህ በፊት የትም ተጥሎ ማያውቅ ሰው ልጣልልሻ። እሱ ነው ተጥሎ ማያውቀው። እየቀለድኩ አይደለም። ከዛ የሜሪ አይነት 3000 ወዳጅ ዘመዶቻችን በተሰበሰቡበት ድል ባለ ሰርግ እንጋባለን። ከዛ በተጋባን በወሩ አረግዝና አጥሮ ፋትስማሽን ለየት አድርገን እንደግሳለን። የልጃችንን ጾታ ስናቅ ደግሞ ጀንደር ሪቪል ፓርቲ ቀውጥ አድርገን እናዘጋጃለን። ምንድነው ደግሞ እሱ? የልጃችንን ጾታ በማወቃችን የሚዘጋጅ ፕሮግራም ነው። ወንድ ወይንም ሴት ነው የምንወልደው? መቼም አህያ እንወልድ። ለነገሩ አህያ ብንወልድም ወንድ ወይ ሴት ነው የሚሆነው። በቃ ቀለድክ እንዴ? ለዚህ ሁሉ መደገሻ ከየት ነው የምናመጣው? ያለን ይበቃናል እና ከሰው እንነስ። አሃ ያለንም በሙሉ እንደግስበት። መልካም ህይወት። ቃሌ ሰው እንደ ቤቱ እንጂ አይኖር እንደ ጎረቤቱ የሚለውን ዘፈን አድምጭ። እሺ አሁንና መኪና ውስጥ ግባና እናውራ። አልገባ ገብቼ ምን ልታረጊ? ኧረ ሰው እያየን ነው። መኪና ውስጥ ግባና እናውራ። ይዋ እንዴ ምን አደረኩ? ሲጀመር ምን አጥፍቼ ነው እንዴ ያሉ እንደዚህ ማስፈራሪያ ምናምን ይደርሰኝ እንዴ? እኔ እኮ ምንም አላልኩም። ምን ሰምተሽ ነው አንቺ? ምን ሰምተሽ ነው? እኔ እኮ ምን ተናገርኩ? ሲጀመር ደግሞ እንደዚህ ልታስፈራሪኝ አይገባም። ወንድ ልጅ እኮ ነኝ። እንደ ወንድ ልጅ ልታከብሪኝ ይገባል። አዎ በጣም የልጅ ጨዋታ የተጫወትሽ ኦኬ አይደለም። በጣም ለማመጥሽ ስትሄጂ ምናምን እንትን ብለሽ መስሎሽ ነው? ለምን አትራመጂም? አልፈራም። ከዚህ በኋላ ወንድ ልጅ ነኝ። ያጋርምሽ ልሂድ። ቆየሽ እኮ እንዲያውም ለምን አትሄጂም? እርግጠኛ ነህ? ተራመጂ። እሺ ጥሩ። እንዴ ቆይ እንጂ ቤቢ፣ እንደሱ እኮ አይደለም። ይኸውልሽ አዳም
አሸንፍሽኛል። ተሸንፊያለሁ። በቃ እሺ ንግባ። እሺ ልጁ